እኔ ለነጻነቴ ዓለም አቀፍ የገንዘብ ድጋፍ ማሰባሰቢያ ዝግጅት የህወሓት ዘረኛ አገዛዝ ላለፉት 25 ዓመታት በሀገራችን ያሰፈነው አድሏዊ የዘር ፖለቲካ ለዘመናት ተከብሮ የኖረውን የሀገራችንን አንድነት በማፍረስ ህዝብን እርስ በርስ የማባላት ትልቅ አደጋ እንዳረገዘ ሁላችንም ባይናችን እየተመለከትነው ነው። ህወሓት ለከፋፍለ ግዛ ዓላማው እንዲመቸው ሲል በሀገራችን ምድር ያሰፈነውን ይህንን በዘር በቋንቋና በሃይማኖት ልዩነት መከፋፈልና የጎሪጥ መተያየትን አስወግደን ሁላችንም ሀገራችንን የእውነተኛ እኩልነት ሀገር እንድትሆን በማድረግ ህወሓት ላዋረደው ክብራችን በአንድነት እስካልቆምን ድረስ የትኛውም ብሔር በተናጠል እየተፈጸመበት ካለው ሰቆቃና ግድያ ራሱን መከላከል እንደማይችል ከስከዛሬው ተሞክሮ መማር ተችሏል። አብዮት ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ከህወሓት ጋር የሚያደርገው ትግል ለፍትህ ለእኩልነትና ለነጻነት የሚደረግ ትግል ብቻ ሳይሆን ኢትዮጵያ ሀገራችን እንድትበታተን ህወሓት ከጠመደው ፈንጂም ለማዳን ጭምር የሚደረግ ትግል ነው ብሎ ያምናል። ይህንን ትግል እያንዳንዱ ኢትዮጵያዊ በገንዘቡ በእውቀቱና በጉልበቱ ብቻ ሳይሆን ክቡር ሕይወቱን ጭምር ቤዛ ሊያደርግለት ይገባል በማለትም በሁሉም መስክ ከህወሓት አድሏዊ ዘረኛ አገዛዝ ጋር እየተፋለመ ይገኛል። እኔ ለነጻነቴ ዓለም አቀፍ የገንዘብ ድጋፍ ዝግጅት ለመብቱና ለነጻነቱ እንዲሁም ለሀገሩና ለወገኑ ፍቅር ያለው ማንኛውም ኢትዮጵያዊ አርበኞች ግንቦት ሰባት የሚያካሂደውን ሁለገብ ትግል በገንዘቡ እንዲረዳ ለማድረግ ኢትዮጵያውያን በብዛት በሚገኙባቸው ከ30 በላይ በሆኑ በመላው ዓለም በሚገኙ ከተሞች የተዘጋጀ ዝግጅት ነው። በዝግጅቱ ላይ የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ ለድጋፍ በየአዳራሹ ከሚሰበሰበው ወገኖቻቸው ጋር ይወያያሉ። በትግሉ ሜዳ ያሉ ሌሎች የንቅናቄው አመራሮችን በቪዲዮ የሚያስተላልፉት መልእክት በሁሉም አዳራሾች ይቀርባል። የንቅናቄው የውጭ አመራሮችም በትላልቆቹ ከተሞች በአካል በመገኘት ከህዝቡ ጋር ይመክራሉ። ዝግጅቱም በሰሜን አሜሪካ በዋሽንግተን ዲሲ ሜትሮ፣ በሎስ አንጀለስ፣ በሳን ሆዜ፣ በሲያትል፣ በሮቸስተር፣ በሂውስተን፣ በዳላስ፣ በኮሎምበስ፣ በአውስቲን፣ በቦስተን፣ በሚኒሶታ፣ በኒውዮርክ፣ በካናዳ፣ በኤድመንተን፣ በቶሮንቶ፣ በኦቶዋና በካልጋሪ፣ በመካከለኛውና በደቡብ አውሮፓ ከተሞች በለንደን ኢንግላንድ፣ በብራሰልስ ቤልጂየም፣ በፓሪስ ፈረንሳይ፣ በአምስተርዳም ኔዘርላንድ፣ በፍሪቡርግ ስዊዘርላንድ፣ በሚላንና ሮም ኢታሊ፣ በማድሪድ ስፔን፣ በፍራንክፈርት፣ በስቱትጋርት፣ በሬገንስበርግ፣ በበርሊን፣ በሙኒክና ኑረምበርግ ጀርመኒ፣ በስካንዲኔቪያን ሀገራት በስቶክሆልም ስዊድን፣ በኦስሎና በበርገን ኖርዌይ፣ በሄልሲንኪ ፊንላንድ ሲሆን በሳውዝ አፍሪካ በጆሃንስበርግ፣ በፕሪቶሪያ፣ በኬፕ ታውን፣ በፖልክዋኒ፣ በቬነሪንግ፣ በረስተንበርግ ወዘተ። ሶም በፈረንጆቹ አቆጣጠር በፌብሩዋሪ 11 ወይም 12 በሚገኙበት ከተማ በተዘጋጀው በዓል ላይ በመገኘት የሚችሉትን አስተዋጽኦ እንዲያደርጉ ተጋብዘዋል። ኢትዮጵያ በትግላችን ሁላችንም በእኩልነት የምንኖርባት ሀገር ትሆናለች። ድል ለኢትዮጵያ ሕዝብ! አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ